ከተራራው ላይ ክፍል 2 ፉአድና ሙና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የአብዱቲዩብ ፋሚሊያንስ እንዴት ናችሁ? ሁሉ ሰላም? ያው ከትላንቱ የቀጠለውን ከተራራው ላይ ክፍል 2ን እስኪ ዛሬም አብረን እናነበው። አንድ ወስደ ዝም አልን አለፍነው በለቅሶ፣ ለምን ይቆጠራል ስለምደው ጽልመቱን ከትላንቱ ብሶ። ለማን ንክሰስህ ይላል። ደጉን አባቴን ከቤታችን ጥቂት ራቅ ብሎ ካለው የሙስሊም መቃብር ውስጥ አፈር ካለበስነው በኋላ የኔም መጠሪያ ከሰሚር ልጅ ወደ የቲሙ ልጅ ተቀየረ። ድሮ ኢብራሂም የሰሚር ልጅ ነበር የሚባለው። አሁን ኢብራሂም የቲሙ እየተባልኩ የአባቴ መሞት በየጊዜው እንዳስታውስ ሆኛለሁ። ኢብራሂም የቲሙ፣ ኢቦ የቲሙ። ከኔ በላይ የምታሳዝነኝ ኢንቱ ናት። ያ ሁሉ ልፋቷ ገደል ሲገባ አሳዘነችኝ። አባዬን ለማሳከም ያልሞከረችበት መንገድ አልነበረም። ከዚህ ሁሉ መሰበሯ ግን ኢንቱዬ ለለቅሶ ከ3 ቀን በኋላ መቀመጥ አልቻለችም። ተቀጥራ የምትሰራበት ቡቲክ ባለቤት ከስራዋና ከለቅሶ እንድትመርጥ ሲያስጠነቅቃት፣ እኛም በረሃብ እንዳሞት ፈርታ ወደ ስራዋ ተመለሰች። ከዘመድ ተብዬዎች ውስጥ እንኳ ለለቅሶ የመጣ አልነበረም። በእርግጥ የአባቴን ሞትም የሚሰሙበት መንገድ አልነበረም። ከድሮ ጎረቤቶቻችን ጥቂቶቹ መጥተው አጽናንተውናል። የሰፈራችን ሰዎች ለወር ያክል ከቤታችን ሳይጠፉ ደሳሷን ጎጇችንን በንጹህ ዳለባቸው ሲያደምቁ ከቆዩ በኋላ ቤታችን ከእውነታው ጋር መጋፈጥ ጀመረች። አባቴ ቀንና ምሽትን ያሳልፍባት የነበረችው ፍራሽ ባዶ ሆና ታፈጥብናለች። እናቴ ከፍራሿ አንድ ጎን ላይ ተቀምጣ ፍራሿን እየዳበሰች ታነባለች። እኔ ስመጣ እያለቀሰች እንደነበር እንዳላውቅባት ለማድረግ ብዙ ትጥራለች። እኔ ትምህርት ቤት ውዬ እመለሳለሁ። ምን እንደተማርን ለማስታወስ ብሞክር ግን አንድም ቃል እንኳን ትዝ አይለኝም። ሐሳቤ ቤት ውስጥ ስላለችው እናቴ እምባ ነው። ጭንቀቴ ገና ጎህ እንደቀደደ ከቤት ወጣ ማታ 3 ሰዓት ድክምክም ብላ ስለምትመለሰው እህቴ ነው። በዚህ መልኩ የ7ኛ ክፍል ትምህርቴን እንደምንም ካጠናቀቅኩ በኋላ ትምህርት ቤት መሄድ የሚባል ነገር አስጠላኝ። የ8ኛ ክፍል ትምህርት ተጀምሮ 2 ወር እንደሆነ ሰፈራችን ያለችው ድድ ማስጫ ከአብዱል ካሪም ጋር ተቀምጠን እኔ ትምህርት አስጠልቶኛል አልኩት። ፊቱ ላይ ደስታ ፈነጠቀ። እኔ ራሱ መማር አልፈልግም። ለምን? ስራ መጀመር እፈልጋለሁ። እና አምዱን አታያቸውም? ታክሲ ተራ እየዋሉ ገራሚ ጨላ ነው እየሸቀሉ የሚመጡት። ኤልያስ መሬው ራሱ ትምህርት አቋርጦ ተፍ ተፍ ብሎ ነው መንጃ ፍቃድ ያወጣው። አብዱኪም በተመሳሳዩ እንደኔው የቤተሰቦቹ ድህነት እንደሚያስጨንቀው ገባኝና ልብ ልብ ተሰማኝ። ታዲያ ለምን ትምሩ አቁመን ተፍ ተፍ አንልም አልኩት። ኢንቲሳር ትፈቅደልሃለች አለኝ። ከዚህ ቀደም እሷ ከልከላኝ እንደተውኩት ያውቃል። እኔም እንዲሁ አሰብኩት እንጂ ኢንቱ እንደማትፈቅድልኝ ያውቃለሁ። ትንሽ ትክዝ ካልኩ በኋላ ባክህ ኢንቱ ተምሬ ሐኪም እንደሆን ነው የምትፈልገው? ታውቃለህ አብዱኪ፣ እኔ ኢንቱ እንደዛ ተጠግረራ በምታመተው መላ ቁጭ ብዬ እየበላሁ መማር አይሞደኝም። በዚህም በዛም ብዬ የሆነ መወረክ እፈልጋለሁ አልኩት። በቃ ኢንቱ እንደምንም እትት ብለህ ኦኬያስ ብላታ አለኝ። አንተ ቤት ተፈቅዶልህ ነው? ማለቴ ጋሼ ምንም አይልህም? አዎ፣ እሱም ከበግ ጋር መጋተት ደክሞታል። እኔ የሆነ ፍራንክ ባመጣ ደስ ይለዋል እንጂ አይደብረውም። ለእሱም በየቀኑ ወላጅ እየተባለ ትምህርት ቤት ከኛ እኩል ከሚመላለስ እኔም የአስተማሪ ዱላ መሞከሪያ ከመሆን ለማይገኝ የትምሮ ሽቀላ ባያመልጠኝ አሪፍ ነው። እና ከዚህ በኋላ ትምህርት ቤት አትሄድም? አዎ፣ አንቺም ከተፈቀደልሽ አብረን ስራ እንጀምራለን። ወደ ዓለም ባንክ፣ አየር ጤና ወይም ቤተል የሆነ የሚወረክ ነገር አይጠፋም። ከአብዱኪ ጋር ተስማምተን መሽተው እንትን እስክናሳምናት በጣም ጓጓሁ።
ቀኑ ሐሙስ ነበር። ኢንቱ እስክትመጣ ከሰፈር ልጆች ጋር ባጃጅ ተራው ጋር ጠበቅናት። 3 ሰዓት ሊሆን ትንሽ ሲቀረው ኢንቱ ባጃጅ ተራ ደረሰች። ከባጃጅ ተራ በኋላ ያለው መንገድ በጣም ስለሚያስፈራ ሁሌም እኔ ከሰፈር ልጆች ጋር ወጥቼ እቀበላታለሁ። ዛሬ ሳያት ከሁል ጊዜውም በላይ ድክም እንዳላት ተሰማኝ። አቅፋ ከሳመችኝና ጓደኞቼን ሰላም ካለቻቸው በኋላ ወደ ቤት መሄድ ጀመርን። ኢንቱዬ ዛሬ በጣም ደክሞሻል አይደል? ወሬውን ለማስጀመር መንደርደሪያ ማበጀቴ ነበር። አው ኢቦዬ ብታይ ዛሬ ደግሞ ቆሜ ነው ያልኩት። ስራ በጣም ነበር። ቤት ከብቼ እስከወድቅ እንዴት እንደቸኮልኩ። ድምጿ ውስጧ ድካማን አደመጥኩት። እስከ መቼ ያላጋዥ እንዲህ ተወጥራ ትሰራለች? አሳዘነች። በሳምንት ረፍቷ አንድ ቀን ብቻ ነው። ጀለሶችን አሰናብቼ እየተራራውን ዳገት መውጣት እንደጀመርን ኢንቱዬ አብዱኪ እኮ ስራ አገኘ አልኳት። የምን ስራ? አፈጠጠችብኝ። ወደ ቤተል ምናምን አሪፍ ስራ ነው፣ ትምህርቱን አቋርጦ በድንጋጤ አፈጠጠችብኝ። ጋሼ ፈቅደውለታል፣ እሳቸው እየደከማቸው ነው። እንዴት ትምህርቱን ያቋርጣል? ከቸገራቸው ያለንን አንካፈልም እንዴ? ቢቢስ እንኳን ከትምህርት ሰዓቱ ውጪ አይሰራም እንዴ? ትምህርቱን እንዴት ያቋርጣል? ተቆጣች። እሱ ሲጀመርም ትምህርት አይገባውም እኮ፣ እሱ ሌላ ጉዳይ ነው። በስርዓት ከተማረ የማይገባው የለም። ደረቀች። እኔ ከትምህርት ቤት መልስ ስራ ብጀምርስ ትምህርት ላቋርጥ ብላት እንደምትገለይ ስለገባኝ ሐሳቤን ቀይሬ የሰነዘርኳት ጥያቄ ነበረች። ምን ጎደለ? አይኖቿ ቀሉ፣ ተጉረጠረጡ። የምገባበት ጠፋኝ። አንገቴን አቀረቀርኩ። ንገረኛ፣ ምን ጎደለ? እኔ ላንተ ብዬ አይደል እንዴ ያጣሁትን እንዳታጣ አይደል እንዴ ስንቱን ችዬ የምሰራው? ነገ ተምረህ ሰው ትሆናለህ ብዬ አይደል? ማልቀስ ጀመረች። አንቺስ? አንቺ እንደ ባሪያ እየለፋሽ ነው። እኔ ተቀምጬ የሚበላኝ ይመስልሻል? መንሰቅሰቅ ጀመርኩ። ምን አገባህ አንተ? ታላቅህ እኔ አይደለሁ? ምን አባህ ገባህ? ጀርባዬን እየደበደበች ወደ ቤት ገባን። ቤት ስንገባ እማዬ እግሯን በቫዝሊን እያሸች ነበር። ምን ሆናችሁ? እማዬ ልትገላገል ልትነሳ ብትሞክርም አልቻለችም። የእግር ህመሟ ተነስቶባት ነበር። ኢንቱ እየደበደበችኝ እኔ እያለቀስኩ እኔ ህፃን ነኝ እንዴ የምመስልሽ? ህፃን ልጅ ነኝ እንዴ የምመስልሽ? ለምንድን ነው የማልሰራው? እያልኩ እነጫነጫለሁ። እማዬ ኢንቱን እንድታስቆም ትለምናታለች። ኢንቱዬ ስሞትልሽ ተይው ይሞትብሻል። ኢንቱ ሲደክማት ተወችኝ። ፍራሽ ላይ ተቀምጣ ማልቀስ ጀመረች። እናቴ በአይኗ ይቅርታ እንድጠይቃት አመላከተችኝ። ኢንቱ ስታለቅስ ሆዴ ይረበሻል። ላቅፋት ፍራሹ ላይ ተንበረከኩ። ትንሽ ከታገለች በኋላ አቅፋኝ መንሰቅሰቅ ጀመረች። እኔ የምፈልገው ዶክተር ሆነህ ማየት ነው። እንደ አባዬ ማንም ሰው መታከም አቅቶት እንዳይሞት እንድታደርግ ነው እኔ ደስ የሚለኝ። እኔ የማርፈው አንተ በትምህርት ስትጎብዝልኝ ነው። አንተ ጎበዝ ስትሆን እኔ ደስ እያለኝ ይሰራለሁ። ሁለተኛ ደግመህ ስለ ስራ እንዳታወራ። እቅፏ ውስጥ እንዳለሁ እሺ አልኳት። ከእቅፏ ስወጣ እማዬ ፈገግ ብላ ስትመለከት አየሁ። እማዬ ደስ ስላላት ደስ አለኝ። እራት አቀራርቤ ከበላን በኋላ ይልና ክፍል 3 በነገው ፕሮግራማችን እናስቀጥለዋለን። ውድና የተከበራችሁ ውድ የሀገሬ ልጆች ለነበረን ቆይታ ከልብ እያመሰገንኩ መልካም ቀን፣ ምናልባትም በምሽት ከመጣው መልካም ምሽት ከናዳሩ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ